በዛሬ ቪዲዮአችን በዘር አፕሊኬሽን ላይ የሰራነውን እንዴት ዊዝድሮ እንደምናደርግ እናያለን። እጅግ በጣም ቀላል ነው። ጀመራችሁ ሰዎች ሙሉ አሰራሩን የሚያሳያችሁ ቪዲዮ ፓርት 1፣ ፓርት 2፣ ፓርት 3 ድረስ ስለሰራሁላችሁ ገብታችሁ እዚህ ቪዲዮ ዲስክሪፕሽን ስር የቪዲዮቹን ሊንክ ማግኘት ትችላላችሁ። ወይም ደግሞ እዚህ ቻናል ላይ ስላለ እነሱን ማየት ይኖርባችኋል ቅድሚያ፣ ምክንያቱም ሙሉ አሰራሩ ስላለላችሁ ማለት ነው። ስለዚህ የዛሬ ቪዲዮ እጅግ በጣም ይጠቅማችኋል። 3 ነገሮችን አሳያችኋለሁ ወይም በጥያቄያችሁ መሰረት። አንደኛው እንዴት ዊዝድሮ እናደርጋለን፣ ሁለተኛው ቪዲዮ ፖስት ስናደርግ በጣም እያስቸገረን ነው፣ ሶስተኛ ደግሞ እንዴት ቬሪፋይ እናደርጋለን የሚሉትን 3 ነገሮች እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ይሄን ቪዲዮ ላይክ አድርጉት። ቪዲዮን አይታችሁ ሲጨርሱ ደግሞ ኮሜንት ላይ ሀሳብ አስተያየቶቻችሁን እንዲሁም ያልገባችሁን ጥያቄ መጻፍ ትችላላችሁ። ቀጣይ ላይ ይዤላችሁ እመጣለሁ መልሱን ማለት ነው። ስለዚህ ሁላችሁም እስከ መጨረሻው ድረስ ይሄን ቪዲዮ መከታተላችሁ እንዳይረሳ። ቀጥታ ወደ ቪዲዮ። እሺ ሁላችንም አፕሊኬሽናችን ውስጥ እንገባለን። 3 ነገር ነው የምናየው። መጀመሪያ ዊዝድሮ ነው የማሳያችሁ ብያችኋለሁኝ። ስለዚህ አሁን አፕሊኬሽናችን ውስጥ ገብተናል። እንደምታዩት ወደ ፕሮፋይላችን እንሄዳለን። ፕሮፋይላችን ጋር ስንሄድ የግድ ሚኒመም ዊዝድሮዋል ማድረግ የምንችለው $10 ስለሆነ የግድ $10 ሊሞላላችሁ ይገባል ማለት ነው። እኔ እስካሁን ድረስ እንደምታዩት በ69 ሪፈራል ወደ 10.3 USDT አካባቢ ሰርቻለሁ ማለት ነው። ይሄ ደግሞ በጣም አሪፍ ነው። ምንም አይነት ገንዘብ ኢንቨስት አላደረኩም። ስልክና ዋይፋይ ብቻ ነው የተጠቀምኩት። ስለዚህ ሁሉም ሰው ሊሰራው የሚችል ስራ ስለሆነ በጣም ጸዴ ነው ማለት ነው። ስለዚህ ኢንቪቴሽን ላይ በደንብ መበርታት ይኖርባችኋል። ሰው እዚች ጋር አሁን እንዴት ዊዝድሮ እንደምታደርጉ እኔ መጀመሪያ እዚች ጋር ዳሽቦርዳችሁን ነው የምትነኩት። ልክ ዳሽቦርዳችሁን በምትነኩት ሰዓት 2 ነገሮች ይመጡላችኋል። አንደኛው ፖስት ኢምፕሬሽን እና እንዲሁም ሪፈራል የሚል አለ። ፖስት ኢምፕሬሽን ማለት እናንተ ቪዲዮ ፖስት በምታደርጉት ሰዓት በአንድ ቪዲዮ 1000 ቪው ካገኛችሁ ከ1000 ቪው 0.1 USDT ይሰጣችኋል ብያችኋለሁ። እሱም ይላል ያው እዚች ጋር። ስለዚህ ሁላችሁም ፖስት ኢምፕሬሽን ላይ ወይም ፖስት በምታደርጉት ቪዲዮ ከ1000 ቪው 0.1 ልታገኙ ትችላላችሁ። ፖስት ያደረጋችሁት ቪዲዮ ቫይራል ከወጣ በጣም ብዙ ገንዘብ ነው ሜክ የምታደርጉት። ሁለተኛው ደግሞ ሪፈራል ነው ማለት ነው። እንደምታዩት አንድ ሰው ሪፈር ስታደርጉ 0.15 USDT ይሰጣችኋል። ስለዚህ ብዙ ሰው ኢንቫይት ባደረጋችሁ ቁጥር የምታገኙት ወይም ሜክ የምታደርጉት ገንዘብ በጣም አሪፍ ነው የሚሆነው። ሶ እዚች ጋር አሁን እኛ $10 አለን። ስለዚህ ሚኒመም ዊዝድሮዋል ላይ ደርሰናል ወይም በቆነን ማለት ነው። ሶ ዊዝድሮ እናደርጋለን። እዚች ጋር ሪኩዌስት ፔመንት የሚለውን ነው የምንነካው። ሪኩዌስት ፔመንት ላይ ስንነካ እንደሚለው you are about to request payment ይላል for $10.38 this action cannot be undone ይላል would you like to proceed ይላል። $10ውን ወይም ደግሞ አሁን የሰራችሁትን $10.3 ዊዝድሮ ለማድረግ ጥያቄ እያቀረባችሁ ነው። አንዴ ካቀረባችሁ በኋላ ይሄን ማስተካከል ወይም ደግሞ መቀየር አይቻልም። ስለዚህ መቀጠል ትፈልጋላችሁ ወይ ነው? አዎ ኮንፈርም እናደርጋለን ማለት ነው። ኮንፈርም በምናደርግ ሰዓት ምንድነው ይመጣልን? ይሄ የጻፈልን ማን ነው? ራሱ ሲስተሙ ነው ማለት ነው። ስለዚህ ቴክ 3 up to 4 business days ይላል። ሶ እንልክላችኋለን ማለት ነው። ይሄ ምንድነው የሰራነውን USDT ወይም ደግሞ ሚኒመም $10 ነው የሚፈቀደው ብያችኋለሁ። እሱን ዊዝድሮ ለማድረግ የምናቀርበው ይሄንን ሪኩዌስት ነው ማለት ነው። እኛ የምንጽፈው ነገር የለም፣ እራሱ ነው የሚጽፍልን የተዘጋጀው ፎርማት ስላለ ማለት ነው። ስለዚህ የተጻፈው ጽሁፍም በጣም ደስ ይላል። ፖላይት በሆነ መንገድ ነው ሪኩዌስት ያቀረብነው። ስለዚህ አሁን የዊዝድሮ ሪኩዌስት አቅርበናል። ዊዝድሮአችን የሚጠናቀቀው ከ3 እስከ 4 የቢዝነስ ወይም የስራ ቀናቶች ነው ማለት ነው። ስለዚህ ሪኩዌስት እስኪመልሱልን ድረስ እንጠብቃለን። ሲመልሱልን ደግሞ ፖላይት በሆነ ወርድ ምንጠይቀውን እንጠይቃለን ወይም ደግሞ ለተጠየቅነው ጥያቄ መልስ እንሰጣለን ማለት ነው። አንድ መሳሳት የሌለባችሁ ነገር እዚች ጋር ዊዝድሮ ስታደርጉ በቲአርሲ 20 ኔትወርክ ነው ዊዝድሮ የምታደርጉት። ስለዚህ ቀጣይ የሚጠይቁን ጥያቄ ቲአርሲ 20 ኔትወርክ አድሬስን አስቀምጥ ሊሆን ይችላል። ስለዚህ ባይናንስ ሊሆን ይችላል። የተለያዩ ኤክስቼንጆች ላይ የቲአርሲ 20 ኔትወርክ አድሬሳችንን አምጥተን እዚች ጋር ፔስት አድርገን እንልክላችኋለን። በዛ ኦርደር እነሱ የሰራነውን ገንዘብ ወይም ዊዝድሮ ያዘዝነውን በቀጥታ ይልኩልናል ማለት ነው። ፕሮሰሱን አብረን እናየዋለን። አሁን ዊዝድሮ አዘናል ማለት ነው። ቀጣይ ወደ ሁለተኛው ጥያቄ ደግሞ እንሄዳለን። ፖስት ስናደርግ ስታክ እያደረገ ወይም ደግሞ ፖስት ማድረግ አልቻልንም ላላችሁ ሰዎች አንደኛ ፖስት ስታደርጉ ኔትወርካችሁ አሪፍ ሊሆን ይገባል። ኔትወርካችሁ አሪፍ ካልሆነ ፖስት አያደርግላችሁም። እንኳን ቪዲዮ ፎቶ ራሱ ፖስት አያደርግላችሁም። ሁለተኛ ፖስት የምታደርጉት ቪዲዮ ከ1 ደቂቃ በታች ቢሆን ይመረጣል። ከ1 ደቂቃ በላይ ቪዲዮ አይቻልም።
ኔትወርካችሁ አሪፍ ካልሆነ 1 ደቂቃ ያህል ባይረዝም አሪፍ ነው። ትንሽ ቪዲዮ ቢሆን አንደኛ ኪሎባይቱ ወይም ሜጋባይቱ ይቀንስላችኋል። ሁለተኛ ያን ያህል በጣም አሪፍ ኔትወርክ ላይ ፈለግባችሁ ይችላል። ሜጋባይቱ ከቀነሰ ቶሎ ፖስት ስለሚያደርግላችሁ ማለት ነው። ስለዚህ ቪዲዮአችሁን አዘጋጁ። ቢበዛ 10-20 ደቂቃ ሰከንድ ቢሆን አሪፍ ነው ቪዲዮአችሁ። እሺ እኔ አሁን ያዘጋጀሁት ቪዲዮ ስላለ እንደ ፖስት እናደርጋለን። የፕላስ ምልክቱን እነካለን። እዚች ጋር 3 ነገሮች አሉ። ሪል አለ፣ ስቶሪ አለ፣ ፖስት አለ። ስለዚህ ሪል ቢሆን ብዙ ሶሻል ፕላትፎርሞች ላይ ወይም ሶሻል አፖች ላይ ካያችሁ ሪሎች በጣም የመታየት ፕሮባቢሊቲ አላቸው። ስለዚህ በሪል ፖስት ብታደርጉ አሪፍ ነው። አንዳንዴ ግን ፖስት ላይም ፖስት አድርጉ። እሺ አሁን የማሳያችሁ ሪል ላይ ፖስት አድርጌ ነው። እዚች ጋር የጋለሪ ምልክት ተጭነን ስንገባ ዳውንሎድ አድርጌ ያዘጋጀኋቸው ቪዲዮዎች ስላሉ እነሱን እንጠቀማለን ማለት ነው። ቪዲዮዎቹን ልክ እንደዚህ ካመጣችሁ በኋላ ኔክስት ትሉታላችሁ። አሁን ያዘጋጀሁት ቪዲዮ ፖስት ለመደረግ ዝግጁ ነው። እዚች ጋር ከቨሩን ኤዲት ታደርጉታላችሁ። ሰዎች ድንገት ሲያዩት በምን አይነት መንገድ ቢያዩት ይሻላል የሚለውን እናንተ እዚች ጋር አመቻችታችሁ ታስተካክላላችሁ ማለት ነው። እዚች ጋር ባድርገው ለሰዎች የሆነ የሚመስጥ ነገር አለው ወይም ደስ የሚል ነገር አለው። ስለዚህ እዚች ጋር ሃሽታጎች አሉ። ሃሽታጎችን ተጠቀሙ። ቪዲዮዎቻችሁ ቫይራል እንዲወጡ ሃሽታጎችን ብትጠቀሙ አሪፍ ነው። እነዚህን ሃሽታጎች ልክ እንደዚህ ሴሌክት አድርጋችሁ ከቪዲዮአችሁ ጋር የሚሄድ ለምሳሌ ባስኬትቦል ሆኖ የፉትቦልን ሃሽታግ ከምትጠቀሙ ስለ ባስኬትቦል የተለያዩ እንዲ ትሬንዲንግ ሃሽታጎችን ተጠቅማችሁ ደን ትላላችሁ። ታይትል ካላችሁ ደግሞ ታይትል ተጽፋላችሁ ማለት ነው። ከዛን ሼር ማድረግ ነው። ልክ በዚህ ሁኔታ ቪዲዮአችሁ ፖስት ስታደርጉት ትንሽ ቪዲዮ ከሆነ ቅድም እንዳልኳችሁ አነስ ያለ ሜጋባይት ያለው ቪዲዮ ከሆነ ቶሎ ፖስት የመደረግ ፕሮባቢሊቲው ሃይ ነው። እንዲሁም ደግሞ ሰዎችም ሲያዩት ልክ ሲከፍቱት ቶሎ ስለሚያልቅ ደቂቃው የመታየት እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ሁላችሁም ይሄን መንገድ ተጠቀሙ። ኔትወርካችሁ አሪፍ ቢሆን ይመረጣል ቪዲዮ ፖስት በምታደርጉ ሰዓት። ስለዚህ አሁን ቪዲዮ ፖስት የጀመርነው ቪዲዮ እስኪጨርስ ድረስ እኛ ስለ ሶስተኛው መንገድ እናወራለን። ሌላው ምንድነው? ቬሪፊኬሽን ነው። ቬሪፊኬሽን ይኸው እንደምታዩት ዩር ቬሪፊኬሽን ስታተስ ኢዝ ፔንዲንግ ብሎኛል። እኔ ኦልሞስት 24 ሰዓት አልፎታል። 2 ቀን ሊሆነው ነው። ስለዚህ ከመጠበቅ ውጭ ሌላ አማራጭ የለኝም። ዋትስአፕ ላይ ኮንታክት ላደርጋቸው ሞክሬያለሁ፣ ግን እስካሁን አልመለሱልኝም። ይሄ ዩር ቬሪፊኬሽን ስታተስ ኢዝ ፔንዲንግ ራሱ የሚመጣላችሁ እንዴት ነው? ምንም የምትሞሉት ነገር የለም። ራሱ ምናልባት ከ10 በላይ ቪዲዮ ፖስት ብታደርጉ ይመረጣል። ከዛ በኋላ ራሱ ኖቲፋይ ያደርጋችኋል። እንዲሁም ደግሞ ፎሎወርሳችሁ ከፍ እያለ በሄደ ቁጥር ራሱ እና የእናንተን አክቲቪቲ አይቶ ልክ እንደዚህ ያመጣላችኋል ማለት ነው። ስለዚህ ልክ እንደዚህ በሚመጣላችሁ ሰዓት ኖቲፊኬሽናችሁን እየጠበቃችሁ አፕግሬድ ነው የምታደርጉት። አፕግሬድ የሚለውን ስትነኩ ራሱ ፔንዲንግ ይሆናል። ከዛን እነሱ ቼክ አድርገው አይተውት አክቲቪቲያችሁን አይተው ቬሪፋይ ያደርጉላችኋል ማለት ነው። በዚህ መልኩ ነው ቬሪፋይ የምታደርጉት። ስለዚህ አሁን ፖስት ያደረግነው ቪዲዮ ፖስቱን ጨርሷል ማለት ነው። ስለዚህ በዚህ መልኩ ነው ስንት ነገር አየን፣ 3 ነገሮችን። አንደኛው ዊዝድሮዋል ሜተድ፣ ሁለተኛ ቪዲዮ ፖስት ስታደርጉ እንዴት ነው ሊቆይ የሚችለው፣ የሚቆይበት ምክንያት ምንድን ነው። ስለዚህ እነዛን እኔ ያልኳችሁን የተጠቀምኳቸውን ነገሮች ብታደርጉ አሪፍ ነው። ሶስተኛው ደግሞ ምንድነው? ስለ ቬሪፊኬሽን ነው። ስለ ቬሪፊኬሽንም ያለውን እኔ ጋር ያለውን ነገር ነግራችኋለሁ ማለት ነው። ስለዚህ የዛሬ ቪዲዮ በጣም ብዙ ሰዎችን ይጠቅማል ብዬ ተስፋ አድርጋለሁኝ። እንግዲህ ይሄ አፕ አዲስ እንደመሆኑ መጠን በጣም ብዙ ሰዎች እየሰሩበት ነው። እናንተም ወደኋላ ማለት የለባችሁም። ምንም የእናንተ ኤክስፔሪየንስ አይፈልግም። አዲስ ጀማሪዎች የኔን ቪዲዮዎች ብታዩ በቂ ነው። ከፓርት 1 ጀምሬ ካከፋፈቱ ጀምሮ ኢንቪቴሽን እያንዳንዱ ነገር ቪዲዮ ስለሰራሁላችሁ እጅግ በጣም ቀላል ነው ማለት ነው። ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሁላችሁም ይህን ቻናል ሰብስክራይብ አድርጉ። እንዲሁም ይህን ቪዲዮ እስካሁን ላይክ ካላደረጋችሁት ላይክ አድርጉ። ጥያቄ ያላችሁ ሰዎች ጥያቄያችሁን ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ያቆየን። ይመቻችሁ።